ሰላም ሰላም እንደምናችሁልኝ ደህና ናችሁ? እኔ እስራኤል አምላክ ከእናንተ ጋር ይሁን። እንደው ዛሬ እንደው ከእናንተ ጋር ልናገረው የሚፈልገው በሚኋት ትላልቆች ሰዎች ጋር ስለ በጉ ጉዳይ ነው። ዛሬ በግ ለማረድ ገንዘቡ ከላይ ሆነ። እንደው ትንሽ አልንቆረቆረም። ሰውን እኮ ፈጀ ነው፣ ገደል ነው። ለምሳሌ አመታት ሲሆን 1 5 6 7 ሙክት ነው የሚታረደው። ያን ሙክት በግ የሚወጋው 5,000 ሆኗል። እንግዲህ 5 በግ ታረድነ 35,000 ብር ገባ ማለት ነው። እና ይህ ነገር በእኔ በኩል ጥሩ አይደለም። ደሃ ያለው ሊያርድ ሀብታም የሆነው ሊያርድ፣ ደሃ የሆነው ደግሞ ሊያርድ ሊሆናል። ደግሞ ከማንም አንሽ ብሎ ደግሞ ጉድጓድ ሊገባ ይችላል። እና ይህን ነገር ብናቆመው አያስፈልግም? በኢትዮጵያ አባቶቻችን ነፍሳቸውን ይማረው ለተስካር ለዓመታት ከፍት ነው የሚታረደው። ዛሬ አንዲት ከፍት 12 13 ይሻላል። ይህን በጉን ላርደን ያረ መቀለቢያ እናደርግ ነው በእውነት አንድ ወር ብቻ ትበቃለች። ህብረተሰቡ የበግ ስጋ አናርድም ብለን ዝም ብንል እንደገና ዋጋውን አውርዶ የሚጥሉት። ለምን ነው? እነሱ በሽታኺም በጎችን ሲያመጧቸው በ1,000 መሽሞት በ1,000 ሸቄል ነውዛቸው የሚመጡ አባል ከኛ ሲደርሱ ግና የኛ ህብረተሰብ እንደማን ብሎ ይገዛን እያሉ ዋጋውን 5,000 ብር። ይህ ጥሩ ሊሆን አይችልም። ትክክል አይደለም። በእግዚአብሔር ደጃፍ የሚያስጠይፍ ነገር ነው በእውነት። እኔ እንዲያው ኸረም ማድረግ አለብን። አንዳንዶች ኻረዲሞች ዋጋውን ሲያበዙባቸው አንድ ነገር ያለ ነገር አንገዛም ብለው ድጭ ሱፐሩ አልገባም ብለው ሲሰውባቸው እንደገና ዋጋውን ያወርዱታል። እኛም ደግሞ እንደዚህ ማድረግ ያለብን እኛ እኮ ነውና ለበጉ ሁላ ለሚሸጠው ገቢ የምንሰጥ እኛ ነን። እና ስለዚህ እንዲያው ትላልቆች ቄሶች፣ ትላልቆች ሽማግሌዎችም አስባችሁበት ይህን ነገር ማቆም አለብን። በሜት በጣም የሚያስገርም ነገር ነው። 5,000 ብር በግ እንዴት ነው? ትንሽ ቆይቶ እኮ 6,000 ነው የሚለው እነሱ ንግሥተ ሰሎሞን ገንዘብ አይጠግብ ብሏል። ኦሃዮ ኬሴፍ ወይስ ባኬሴፍ? እና ስለዚህ አንድ ነገር ማድረግ አለብን። በእግዚአብሔር ዘንድ ተስካሩን በክክ ወጥ አረከው፣ በሽሮ ወጥ አረከው፣ እግዚአብሔር አይቆጥረው። ዋናው ነገር ሰው በልቶ መርቆ መሄዱ ብቻ ነው። እና ስለዚህ ስጋ ስለታረደ የአገር ቢራ ስለተጠጣ ያንን ሰውዬ እግዚአብሔር የሚመራው አይመስላቸው። ኃጢአት ታለ ኃጢአቱን ይቀበላል። እና የአገር ቢራ ወርዶ የአገር ከፍቶ ታርዶ ያ ሰውዬ ሊጸድቅ አይመስላቸው። በሕይወቱ ያለ በእግሩ እየተራመደ እያለ ያችን ነገር ልጅ የምትጠብቀው በፊቱ። እና ስለዚህ ልጆችን ጉድጓድ አናግባቸው። ህብረተሰቡ ግምኛ ሆነ። በእውነት በጣም ዛሬ ታንድ ቦታ እጅ ማዝ ለምን ትገዟላችሁን አልኳቸው። በጣም አንዳንድ ጊዜ እኮ አላርድም ማለት ጥሩ ነው። በመት ይህ ነገር በጣም በእኛ ህብረተሰብ በጣም እየበዛ ሄዷል። እና እንግዲህ ፈቃደኛ ተሆናችሁ እንግዲህ በዚህ ነገር ተናገሩበት። እንግዲህ አንዳንድ ሰዎች ሊገድፉ ይኖራሉ፣ አንዳንዶች ደግሞ የማይገደፉ ይኖራሉ። እኔ በእውነት በጣም የሚያሳዝን ነገር ነው ይህ ነገር። የእኛ ህብረተሰብ በጣም እየተጎዳ ነው። ለምን ክክ ብሎ አይበላም? ለነ አብርሃም፣ ለነ ይስሐቅ፣ ለነ ያዕቆብ፣ ለነ ሙሴ እነሱ ሲሞቱ ታርደውላቸዋል? አልታረዳላቸው። አይፈህ እነሱ ሲሞቱ 30 ቀን ያለቀሱላቸው፣ እንኳን ሊያርዱ 30 ቀን ያለቀሱ። እና ስለዚህ ማንኛውም ሰውን ከነ ሙሴና ከነ አብርሃም ከነ ይስሐቅ ከነ ያዕቆብ ከነሱ በልጦ ነው ይሄ የአገር በግ የሚታረደው? እኔ በሜት በጣም የሚያሳዝን ነገር ነው። ትንሽ እሱበት እና መልካም ምሽት።